ላይ ነው አላህ ምስክሬ ነው። ይሄን ቀይ ቢጫ አረንጓዴውን ገንጥሉትና እንግዛችሁ ነው። ከዚህ በላይ ሞታል እንዴ? ባፈሪያ ናቸው። ፋኖ በጎጃም የቀይ የጣፍታ 6ኛ ክፍለ ጦር በአገዛዙ ኃይል ላይ ኪሳራ ማድረሱን ገልጿል። ትላንት በማቻ ካማኑኤል ወረዳ የነጭ በሚባል ቦታ ላይ ጠላት እንደ ቅጠል ሲረግፍ መዋሉን የበላይ ዘለቀ ብርጌድ ገልጿል። በዚህ ውጊያ የበላይ ዘለቀ ብርጌድ ሁሉም ሻለቃዎች እንዲሁም የበረኛው ጁባለው ሙታና ብርጌድ የኮማንዶ አባላትም ተሳትፏል። የአብይ አህመድ ሰራዊት ቡድን ከባድ መሳሪያ በመጠቀም በከተማ ቤቶች ላይ ከፍተኛ ድብደባ ሲፈጽሙ ውለዋል። ሆኖም ፋኖቹ በመጀመሪያ ዙር ምሽግ ውስጥም የነበረው ጠላት ሙሉ በሙሉ ሲደመሰሱ የተረፉት ደግሞ ሬሳቸውና ቆስላቸውን ሲያነሱ ውለዋል። ተመልካቾቻችን ትላንት ማምሻውን በአዲስ አበባና በዙሪያ በሚገኙ አካባቢዎች ከወትሮ የተለየ መጠነ ሰፊ የጅምላ አፈሳ እየተከናወነ መሆኑ ተገለጸ። ኤርትራውያን ላይ ባነጣጠረው በዚሁ የጅምላ አፈሳ በመቶዎች የሚቆጠሩ ሰዎች ታፍሰው ወዳልታወቀ ቦታ መወሰዳቸውን ያገኘነው መረጃ ያመለክታል። ከቅርብ ጊዜ ወዲህ ኤርትራውያንን በተለየ ሁኔታ በጅምላ የማሰር እርምጃ በመውሰድ ላይ ያለው የአብይ አህመድ አገዛዝ ብርጌድ ንሓመዱ የተሰኘውን የኤርትራ መንግስት ለመጣል ወታደራዊ እንቅስቃሴ ለማድረግ በብልጽግና ፓርቲ ድጋፍ ዝግጅት ላይ ያለውን ቡድን የማይቀላቀሉ ኤርትራውያን እየተለቀሙ በመታሰር ላይ መሆናቸው ተመልክቷል። በኢትዮጵያ የሚገኙ ኤርትራውያን ከእስር ለማምለጥ ያላቸው እድል ይህንን ብርጌድ ንሓመዱ የተሰኘውን ቡድን መቀላቀል እንደሆነ ከዚህ በፊት መገለጹ የሚታወስ ነው። የቅዳሜ ምሽቱ አፈሳ ከአሜሪካው ኤምባሲ ማሳሰቢያ ጋር ተያይዞም እየተጠቀሰ ይገኛል። የአሜሪካን ኤምባሲ ለዜጎቹ ባስተላለፈው ማሳሰቢያ በኢትዮጵያ በየትኛውም ቦታና ጊዜ የሚፈጠር ግርግር ጥንቃቄ በማድረግ ዜጎች ራሳቸውን እንዲጠብቁ መክሯል። ሰሞኑን የትግራይ ጀነራሎች ኤርትራ ገብተው እየመከሩ ነው የሚል ያልተረጋገጠ መረጃ በተለያዩ መድረኮች ላይ መሰራጨቱን ተከትሎ የኤርትራውያኑ እስርና አፈሳ መከሰቱ ጉዳዩን አነጋጋሪ አድርጎታል። የትላንት ምሽቱን የኤርትራውያኑን እስር በተመለከተ የማህበራዊ ሚዲያ ባለሙያ ጋዜጠኛ አክሊሉ ሳለን አነጋግሬዋለሁ። አክሊለ ሳለ የሚዲያ ባለሙያ እንደዚሁም ጋዜጠኛ፣ በጣም ነው የማመሰግነው። መጠነ ሰፊ አፈሳ እየተካሄደ ነው፣ በተለይ ኤርትራውያን ላይ ያተኮረ እንደሆነ ነው የምንሰማውና እንደው በእናንተ በኩል መረጃው አላችሁ? ምን እየተደረገ ነው በአዲስ አበባ? መጀመሪያ መረጃው አሁን ሳይሆን ኤግዛክትሊ ኤፕሪል 16 የወጣ መረጃ ነበር እና ያ መረጃ ምንድነው የሚለው አዲስ አበባ አካባቢ በተለይ በዚህ በፋሲካ በዓል ምክንያት በማድረግ ሊነሳ የሚችል ማንኛውም አይነት ገረገር ለመቆጣጠር ወይ ሌላ ምክንያት ሊሆን ይችላል በርከት ያሉ ኤርትራውያን እንደዚሁም ትግርኛ ተናጋሪያቸዋል ትጋሩንም የማሰር ወይ ደግሞ የማፈስ ወይ ደግሞ ቤት እየገባ መንገድ ላይም እያገኘ በማንኛውም በሚገኙበት አካባቢና ቦታ የመንቀሳቀሻ ወረቀትና ሌላ ነገር ተጠይቆ አስፈላጊም ከሆነ እስር ወይ ደግሞ ቁጥጥር ስር እንዲገቡ ፕላን የወጣ መሆኑ ኤፕሪል 6 መረጃዎች ወጥተው ነበር። ያው ቀደም ብሎ ደግሞ 224 ኤርትራውያን የኤርትራ መንግስት ሰላዮች ናቸው በሚል ሰበብና እሱን ታኮ ከታሰሩ ምናምን አንስቶ እንደዚህ አይነት ስጋት ነበር። ያው በዓሉ በሰላም አለፈ። ምንም ብዙ ያ ነው የሚባል እንቅስቃሴ ወይ ግርግር አልነበረም። በዚህም 4 የመከላከያ ኃይል አባላት ከነሙሉ ትጥቃቸው ተማርከዋል። ክፍለ ጦሩ አክሎም ፋኖን ቀኑን ሙሉ ሲዋጋ እንደማይገኝና የሚፈልገውን ስራ ከሰራ በኋላ በየት እንደመጣና በየትም እንደሚወጣ እንደማይታወቅ ገልጿል። በተጨማሪም በጎጃም 1ኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድ 3ኛ ሻለቃ አባል የሆነው ፋኖ ይታያል ለቤተሰብ ጉዳይ ወደ ቁቤ ቀበሌ በሄደበት ወቅት በጠላት ከበባ ተፈጽሞበታል። ፋኖ ይታያል ያለበትን ቤት በመዝጋት ከጠላት ጋር ተኩስ ልውውጥ የፈጸመ ሲሆን የሻለቃ ንሙት ያዛቸው ብርጌድ አባላት በብርሃን ፍጥነት በመድረስ ፋኖ ይታያልን ከበባውን እንዲሰብር ማድረግ ችሏል። ሌላ ዜና ደግሞ ኤደት ሂልማና ዴንሳ ላይ አንድ የጠላት ፓትሮል ከመሶብ ወደ ደንበሳዊ ሲጓዝ ጭጣ ቱሉ ወንዝ ድልድይ ላይ ገደል ገብቶ ሙሉ በሙሉ መሞታቸውን ገልጿል። የሻለቃ ንሙት ያዛቸው ብርጌድ የህዝብ ግንኙነት እንዳስታወቁት 65 የሚሆኑ ሚሊሻና አድማ በተና አባላት የወገንን ጦር መቀላቀላቸውን ገልጿል። የሻለቃ ንሙት ያዛቸው ብርጌድ በሰጠው መግለጫ የአገዛዙ ኃይል የአማራን ህዝብ በሁሉም ዘርፍ የማውደም ዓላማ ያደረገ ዘመቻ እያካሄደ ነው ተብሏል።
የአማራ ንጹሃንን በሎዘር የቀበረው ስርዓት ላይ ዛሬ የፋኖ ቤት ነው በማለት በሎደር ቤት እያፈረሰ ይገኛል። በእንጅባራ ከተማ የሚገኘውን የቀኝ አዝማች ሰሜነ ደስታ ከፍተኛ አመራር የፋኖ ገደፈው ሞላ ቤትን በሎደር ካፈረሰ በኋላ ወስዶታል ተብሏል። ዛሬ ለየት ባለ መልክ የተሰማ ያለው ግን በርከት ያሉ ኤርትራውያን ወይ ሌላ ያ መንግስት ወይ ብልጽግና ወይ ደግሞ እዛ አካባቢ ያሉ ሰዎች የማይፈልጓቸውና የሚጠረጥሯቸው በእስር ላይ ወይ ደግሞ በቁጥጥር ስር እየዋሉ መሆኑን የተለያዩ ኢንፎርሜሽኖች አራውንድ 12 ፒኤም በዚህ በኛ በአሜሪካ አቆጣጠር እየታሰሩ መሆኑን ኢንፎርሜሽኖች ወጥተዋል። ብዙ ቀጥታው ደርሶናል። ከወትሮ የተለየ ነው። በእርግጥ በየጊዜው የፖለቲካ ሙቀትና ግለቱን የተከተለ የአብይ አህመድ አገዛዝ በዋናነት ትግርኛ ተናጋሪ የሆኑ የአማርኛ ተናጋሪ የሆኑ በተለይ በአማራ ክልል አንጻር በሚደረገው ትግል የሚጠረጥራቸውን እንደዚሁም ሌሎች ኢትዮጵያውያንን የማሰር የማፈን በጅምላ ወደ አልታወቀ ቦታ የመሰወር እንቅስቃሴ ሲከናወን ነበር። አሁን ግን በተለየ ሁኔታ ነው። ቅዳሜ ዕለት ከቀን ጀምሮ ማምሻውን እንዲሁ ከፍተኛ የሆነ አፈና ሲካሄድ ነበረ። የአሜሪካን ኤምባሲ ያወጣው መግለጫ ተከትሎም የአብይ አህመድ አስተዳደር በተለያዩ ባለስልጣናቱ አማካኝነት ሰላምና ደህንነት የማስከበር አቅም አለን በሚመስል መልኩ መግለጫዎች ሲወጡ ነበርና የአሜሪካ ኤምባሲ ማሳሰቢያና ማስጠንቀቂያ እሱን ተከትሎ የሚካሄደው አጠቃላይ አፈና ከወትሮ የተለየ እንደሆነ ነው መታዘብ የቻል ነው። እንደው ቁጥሩ አላችሁ? የት አካባቢ ነው? በየትኛው የአዲስ አበባ ቀጠና ነው እንዲህ አይነቱ አፈናና አፈሳ እየተከናወነ ያለው? ምናልባት እኛ ጋር ባለው መረጃ ጎተራ አካባቢ ያሉ ኮንዶሚኒየም ቤት ውስጥ የሚኖሩ ኤርትራውያን ማምሻውን በከፍተኛ ቁጥር ታፍሰው ተወስደዋል። ወዴት እንደተወሰዱ የሚታወቅ ነገር የለም። እንደው ዝርዝር መረጃ አላችሁ? እስካሁን ድረስ በትክክል የሰው ቁጥራቸውንና ከየት ቦታ ታሰሩ የተወሰዱ ለሚለው ሙሉ ኢንፎርሜሽን ወይ ደግሞ በትክክል ይህን ያህል ቁጥር ነው ብሎ ሊሰጥ የሚችል ሰው ያለ አይመስለኝም። በመጨረሻም በውልሰትና ከተማ ላይ ተቀምጣችሁ የትግራይን ሀብትና ንብረት የምታዘርፉ ጥቁር ላስታዎች መገናኛን ቅርብ ነው ሲሉ ፋኖን አስጠንቅቋል። ጎጃም የአማራ ክልል ምዕራባዊ ክፍል የምትገኝ ጀግና አውራጃ ናት። ለዘመናት የአማራ ማንነት መገለጫ የሆነችው ጎጃም ዛሬም የነጻነት ትግል ግንባር ቀደም ተዋናይ ሆናለች። ፋኖ በጎጃም የሚያደርገው ተጋድሎ የአካባቢውን ነጻነት ማስጠበቅ ብቻ ሳይሆን ለመላው የአማራ ሕዝብ የድል ተስፋን የሚሰቅ ነው ተብሏል። የአማራ ፋኖ በጎጃም የቀይ ጣፍታ 6ኛ ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሱን መረጃዎች ያመለክታሉ። ይህ ድል ፋኖቹ በደንብ እየተደራጁና የጠላትን ኃይል ለመመከት ዝግጁ መሆናቸውን ያሳያል ተብሏል። ትላንት በማቻ ካማኑኤል ወረዳ የነጭ በሚባል ቦታ ላይ ፋኖችና የአብይ አህመድ አራዊት ቡድን መካከል ከባድ ውጊያ ተካሂዷል። ምንጮቻችን እንደገለጹት በዚህ ውጊያ የጠላት ኃይል እንደ ቅጠል ሲረግፍ ውሏል። የበላይ ዘለቀ ብርጌድ በዚህ ውጊያ ውስጥ ከፍተኛ ሚና የነበረው ሲሆን ሁሉም ሻለቃዎች ተሳትፏል ተብሏል። የበረኛው እጁ ባለው ሙታና ብርጌድ የኮማንዶ አባላትም በዚህ ውጊያ ላይ የጀግንነት ሚና ተጫውቷል። የኮማንዶ አባላቱ የነጭ አካባቢ ምሽግን በመውረር ጠላትን ድባቅ መትተዋል። የአብይ አህመድ አራዊት ቡድን ከባድ መሳሪያ በመጠቀም በከተማ ቤቶች ላይ ከፍተኛ ድብደባ ሲፈጽሙ ውሏል። ይህ ድርጊት አገዛዙ ንጹሃንን ለመጉዳት እንደማያመነታ የሚያሳይ ነው ይላሉ የአካባቢው ነዋሪዎች። ሆኖም ፋኖች በመጀመሪያ ዙር ምሽግ ውስጥ የነበረውን ጠላት ሙሉ በሙሉ ሲደመሰሱ፣ የተረፉት ደግሞ ሬሳቸውንና ቁስላቸውን ሲያነሱ ውለዋል። በዚህም 4 የመከላከያ ኃይል አባላት ከነሙሉ ትጥቃቸው ተማርከዋል። ይህ የሚያሳየው ፋኖች በቁጥር አነስተኛ ቢሆኑም በሞራልና በስትራቴጂ የላቁ መሆናቸው ነው። ክፍለ ጦሩ አክሎም ፋኖ ቀኑን ሙሉ ሲዋጋ እንደማይገኝና የሚፈልገውን ስራ ከሰራ በኋላ በየት እንደመጣና በየትም እንደሚወጣ እንደማይታወቅ ገልጿል።